ይስጥልን እንደምን አላችኋል ውድ ተመልካቾቻችን። ከማርቲ መልቲሚዲያ የምተላለፍላችሁ የዕለተ ሰኔ 11 2018 የዜና ላፍታ የመረጃ ሰዓታችን ተጀምሯል። የመጨረሻው ስምምነት ላይ መድረስ ካልቻለን በቦምብ እንደበድባቸዋለን ትራምፕ። የአሜሪካና ኢራን ፕሬዝዳንቶች ጦርነቱን ካሁን ጀምሮ የሚያስቆመውን የመጀመሪያ ስምምነት ፈረሙ። ስምምነቱ የሆርሙዝ ሰርጥ እንደገና መከፈት፣ የ300 ቢሊዮን ዶላር ኢራን መልሶ የመገንባት እቅድ፣ አሜሪካ ኢራን ላይ የጣለችውን ሁሉንም አይነት ማዕቀቦች የሚያስቆም ነው። ነገር ግን የኢራን ጦርነት እንዲቀሰቅስ ዋነኛ ምክንያት የሆነው ኒውክሌር ፕሮግራም ሊራዘም የሚችል 60 ቀናት ውስጥ ድርድር የሚካሄድ ጉዳይ ሆኗል። የአሜሪካውን ፕሬዝዳንት ፈረንሳይ በተካሄደው የቡድን 7 ጉባኤ ላይ በተሳተፉበት ወቅት ፊርማቸውን ሲያኖሩ ምጣኔ ሀብታዊ ቀውስን የሚያስቀር እቅድ ነው ሲሉ ተናግረዋል። ነገር ግን ከኢራን ጋር የመጨረሻው ስምምነት ላይ መድረስ ካልቻለ በቦምብ እንደበድባቸዋለን ሲሉ ዝተዋል። የኢራን ፕሬዝዳንት መሱድ ፔዜሽኪያን ሮብ ዕለት ስምምነቱ ላይ ፊርማቸውን ማኖራቸውን ቴህራን አረጋግጣለች። የኢራን ቁልፍ ተደራዳሪ የሆኑት የምክር ቤቱ አፈጉባኤ ሞሐመድ ባግሃር ጋሊባፍ ለአገር ውስጥ መገናኛ ብዙሃን አሜሪካ ላይ ያለችውን ጥርጣሬ እንዳለ መሆኑን አስታወቁ። ጣቶቻችን አሁንም ቃታ ለማሳብ ዝግጁ ናቸው ብለዋል። ጠላት የተጠየቅነውን ቋንቋ ካልተረዳ ወደ ኃይለ ቋንቋ ተመልሰን እንገባለን ሲሉ ለፋርስ ኒውስ ተናግረዋል። መረጃው የቢቢሲ ነው። በአሜሪካና ኢራን መካከል ለወራት የዘለቀውን ጦርነት ለማስቆምና የሆርሙዝ ሰርጥን ለመክፈት ያለመው ጊዜያዊ ስምምነት መፈረሙን ተከትሎ የዓለም ነዳጅ ዋጋ ቀንሷል። እንደ ሮይተርስ ዘገባ የተፈረመው ስምምነት በአቅርቦት ላይ የነበረውን ስጋት በማቅለሉ የብሬንት ድፍድፍ ነዳጅ ዋጋ በበርሜል $78.66 ሆኗል። ተመልካቾቻችን አዳዲስና ትኩስ መረጃዎችን የምናደርስላችሁ ቻናላችንን ሰብስክራይብ በማድረግ ወደኛ ተቀላቀሉ።